በህይወታችን የሚሆነውን ሁሉ እግዚአብሔር እንደሚቆጣጠር ምናምን ከሆነ እግዚአብሔር በህይወቱ የሚሆነውን ነገር ሁሉ ይቆጣጠርልኛል ብሎ ያውቃል ብሎ የሚተማመን ሰው የሚኖር ሰው አስተማሪዬ ከኔ አይለይም የሚል ሰው በሚሄድበት መንገድ ሁሉ እግዚአብሔር ያያል፣ ያውቃል፣ ነገሬን ይመለከታል፣ ነገሬን ይመረምራል፣ ነገሬን ይረዳል። ከሱ ጋር ያለኝን ኪዳን ከሱ ጋር ያለኝን ህይወት ይመለከታል፣ ያውቀዋል። ትንፋሼን በእጆቹ ይዟል፣ እንቅስቃሴን ሁሉ ያውቃል ብሎ እግዚአብሔር ነገሩን እንደሚቆጣጠርለት የሚያውቅ ሰው የሚሆነው ነገር አለ፣ የሚያምነው ነገር አለ፣ ሊኖረው የሚገባ ነገር አለ። እሱ ነገር ኖሮን እንሄዳለን። እግዚአብሔር መንገዴን ያውቃል፣ እግዚአብሔር አስተማሪዬ ነው ከኔ አይለይም፣ ህይወቴ በሱ እጅ ቁጥጥር ስር ነው ብለን ካመንን የምንኖረው ኑሮዋል። ለምሳሌ ሁለት ምሳሌ እንውሰድ። አንደኛው ምሳሌያችን የህይወታችን የሩጫችን ጀማሪና ፈጻሚ ሆነው ኢየሱስ በህይወታችን ምሳሌያችን የክርስትናችን ይሁን የኑሮአችን ምሳሌ እሱ። መጽሐፍ ቅዱስ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችንን ጀማሪና ፈጻሚ የሆነውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ የተባለው ለዚህ። ስለዚህ በነፍሳችሁ ዝላችሁ እንዳትደክሙ እንደዚህ ባለ ተቃውሞ የጸናውን አስቡት የተባለው። ስለዚህ እግዚአብሔር መንገዴን ያውቃል፣ እግዚአብሔር ኑሬን ያውቃል፣ እግዚአብሔር ነገሬን ይቆጣጠራል ብለን የምናመን ከሆነ ምሳሌ የምናደርገው አንደኛ እሱ ኢየሱስ እግዚአብሔር ነገሬን ያውቃል ብሎ የእግዚአብሔር ልጅ ሆኖ በሥጋ ወራት በምድር በተመላለሰ ጊዜ እንዴት ነበር የነበረው? እንደ ኢየሱስ ነው እንድንሆን የሚያስፈልገው ማለት ነው። ይህን ያልኩበት ምክንያት አለኝ። በዚህ ዘመን እንደ ክርስቲያን ኖራችሁ በዚህ ዘመን ምሳሌ ያረጋችሁት ወሳኝ ነገር ከሌላችሁ፣ በዚህ ዘመን ከእግዚአብሔር ጋር ያላችሁ ጥብቅ ቁርኝት ከትናንትናው ይልቅ በእምነትና በእምነት ላይ ብቻ የተመሰረተ ካልሆነ ያንን ያመናችሁትን የማትኖሩት ከሆነ አስቸጋሪ ነገር ይገጥማችሁ። ለዚህ ነው ምሳሌ የምናደርገውን ጌታን አጥብቀን መያዝ ያለብን። ለምሳሌ ኢየሱስ በሥጋ ወራት በምድር ሲኖር ሁሉን ለጌታ አሳልፎ የሰጠ አረማመዴን እሱ ያውቃል ብሎ ሕይወቱን አሳልፎ የሰጠ ታውቃላችሁ። መጽሐፍ ፊልጵስዩስ ላይ ሲነግረን በክርስቶስ ኢየሱስ ዘንድ የነበረው ሐሳብ በእናንተ ዘንድ ይሁን የተባለ። እርሱ እንዴት ነው የኖረው ሲባል በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። በምስሉ ደግሞ እንደ ሰው ተገኘ፣ ራሱን ባዶ አደረገ፣ የባሪያን መልክ ያዘ። እስከ ምን ድረስ? እስከ መስቀል ሞት ድረስ የታዘዘ። እንግዲህ እግዚአብሔር መንገዴን ነገሬን ህይወቴን ይቆጣጠራል ካላችሁ እስከ ምንድን ነው የምንታዘዘው? እስከ መኖር አይደለም፣ እስከ ሞት ድረስ ታዘዘ ይላል። ሞት ለካ ትእዛዝ ነው። አባቱ ምን አለው? እንድትሞት እፈልጋለሁ ልጄ ብሎ ሲለው ሞቱን ተቀበለና ሄደና ታዘዘ ነው የሚለን። እስከ መስቀል ሞት ድረስ የታዘዘ ሆነ። ከባድ ነው መንገዱ፣ ግን መንገዴን ህይወቴን ነገሬን እግዚአብሔር ነው የሚቆጣጠረው። እኔ ያለ እርሱ ፍቃድ አልመጣሁም፣ ያለ እርሱ ፍቃድ አልሄድም ብሎ ስለሚያምን ራሱን ለእግዚአብሔር አሳልፎ ሰጥቶ ስለነበር የሚኖረው እግዚአብሔር መንገዴን ይቆጣጠራል፣ አባቴ ሁሉን ያውቃል ብሎ ስለሚያምን ልጁ የሄደበት መንገድ ሁሉን አባቱ ስለሚያውቅ የመጣበትን ጉዳይ ስለሚያውቅ አባቱ ፈቃዱን መፈጸም እንዲችል ራሱን አሳልፎ ሰጠ። ለዚህ ነው ማቴዎስ 26:42 ላይ ታስታውሳላችሁ፣ ጸሎት ተራራ የወጣ ጊዜ እንዴት ያመጥ እንደነበር፣ እንዴት ይጨነቅ እንደነበር ጓደኞቹ ጸልዩ እያለ እየሄደ እየጸለየ የመጣ ከባድ ፈተና ከፊት ለፊቱ ከባድ መራራ ጥዋ ተቀምጦለት ይህንን መራራ ጥዋ አባቴ ሆይ ታውቀዋለህ ሆይ በቃ አንተ የምታውቀው ከሆነ ይሁን በቃ ግን የኔ ፈቃድ እንዳይሆን፣ ባይሆን ደስ ይለኛል፣ ቢያልፍ ደስ ይል፣ ግን የኔ ፈቃድ እንዳይሆን። አያችሁ ህይወታችሁን እግዚአብሔር ሲቆጣጠር የምትሉት እንደ ኢየሱስ ቢያምም አንዳንድ ነገር ዌልካም ነው። ከባድ ነገር ነው የገጠመው። 26:42 ደግሞ ሁለተኛ ደግሞ ሄደ ጸለየና አባቴ ይህች ጽዋ ሳልጠጣ ታልፍ ዘንድ የማይቻል እንደሆነ ፍቃድ ይሁን። ያችሁ ህይወታችሁን እግዚአብሔር እንደሚቆጣጠረው ህይወታችሁ በአባታችሁ እጅ እንዳለ ስታውቁ ኑሯችሁን እሱ እንደሚቆጣጠረው የምታውቁ ከሆነ እዚህ ጋር ነው የምትመጡት። እሱ ያውቃል፣ አባቱ እንደሚቆጣጠረው ያውቃል። ከአባቱ ቁጥጥር ውጪ የሆነ ነገር በህይወቱ የሆነ እንዳልሆነ ያውቃል። ስለዚህ እባክህ ይህን ትሁን፣ ፍቃድ ትሁን፣ ምኑ ፍቃድ ትሁን፣ ምኑ መሞቴ ትሁን፣ ይሄ መራራው ነገር ትሁን።
አያችሁ ህይወታችሁን እግዚአብሔር ሲቆጣጠረው እንደ ኢየሱስ ነው የምትሉት። መንገዴን እግዚአብሔር ያውቃል ካላችሁ፣ አካሄዴን እግዚአብሔር ያውቃል ካላችሁ፣ ባይሆን ደስ ይለኛል ግን በቃ አንተ ካለህበት ትሁን የሚላት ነገር ምንድነው? ሰፈር ነው እየለቀቀ ያለው ህይወቱን ነው አሳል ፈቃድ ያኖራታለሁ ከኔ ማንም አይወስዳትም ያላትን ህይወቱን ፈቅጄ ደስ ብሎኝ ለአባቴ ደስ እንዲል ብሎ አለ። ለዚህም ነው መጽሐፍ ቅዱስ ሉቃስ 23:46 ላይ ኢየሱስ በታላቅ ድምፅ ጮኸና አባት ሆይ፣ ተመልከቱ ያንን ምጥ፣ ያንን ጩኸት፣ ያንን ለቅሶ፣ ያንን ኡታ፣ ያንን መከራ ቁጭ ብሎ ጌተሰማኒ ላይ አመጦ ወለደው። በቃ ይሁን አንተ ያልከው ህይወታችሁን እግዚአብሔር እንደሚቆጣጠረው ስታውቁ ይሄ ህይወት የናንተ። ለዚህ ነው መጨረሻ ላይ ድምፁን ጮክ ካደረገ ኤሎሄ ብሎ ጮኸ። ከዛ ልክ ነፍሱን ሰጠ። ድምፁን ጮኸ፣ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ። ምኔ መንገዴን የምታውቅ፣ አረማመዴን የምታውቅ፣ አወጣጤን የምታውቅ፣ አገባቤን የምታውቅ፣ ወደዚህ ምድር ያመጣኸኝ፣ ለዓላማ የለየኸኝ፣ ፈቃድህን በሕይወቴ ለማድረግ የወሰንክ አባቴ ሆይ ሁሉን የምታውቅ አንተ እያንዳንዱን ነገር የምትረዳ የምታውቅ፣ ይሄው ነፍሴን በእጅህ አደራ ሰጣለሁ አለ። ሞዴላችሁ ይሄ ነው። ለዚህ ነው ጴጥሮስ ፍለጋውን እንድንከተል ምሳሌውን ትቶልን ስለኛ መከራ ተቀብሏል። ሞዴላችን እሱ። እግዚአብሔር መንገዳችሁን ሲቆጣጠር ነፍሳችሁን ትሰጣለህ። ያው ምን ልሰጡት መጣችሁ ለጌታ? ካልሰጣችሁት እግዚአብሔርን ስሙን እየጠራችሁት ፓራላይን ልትሄዱ ትችላላችሁ፣ ትለያያላችሁ። እግዚአብሔር መንገዴን ይቆጣጠራል ካላችሁ እንደ እግዚአብሔር ፍቃድ የሆነ ነገር ዌልካም ለማለት ሬዲ መሆን አለበት። ህይወት እየመረጣችሁ ምርጡን መርጣችሁ እግዚአብሔር የሚፈልገው ነው እያላችሁ መኖር ይሄ ትክክል አይደለም። የእግዚአብሔር ፈቃድ በህይወታችሁ እንዲፈጸም ራሳችሁ መስጠት አለበት። ራሳችንን የምንሰጠው መቼ ነው? መንገዳችንን እግዚአብሔር እንደሚያውቀው ስናውቅ፣ እንደሚቆጣጠረው ስናውቅ፣ ከሱ እውቅና ውጭ በህይወቴ ምንም አይሆንም ብለን ስናውቅ፣ ይህን ስናደርግ በህይወታችን ደስተኞች እንሆናለን። ለዚህ ነው ስለሚያውቅ ነው ፍለጋውን እንድንከተል አለ ጴጥሮስ። ስለኛ ምሳሌ ትቶልን ይሄዳል። ምን አደረገ? ኃጢአትን አላደረገም፣ በአፉ ተንኮል አልተገኘም። ሲሰድቡት መልሶም ለምን? አባቱ ስለሚያውቅ። ሲሰድቡት መልሶ አልተሳደበም። መከራ ሲያደርሱበት አልዛት። በጽድቅ ለሚፈርድ ጌታ ራሱን አሳልፎ ሰጠ። መንገዳችሁን እግዚአብሔር እንደሚቆጣጠረው ስታውቁ፣ ህይወታችሁን እግዚአብሔር እንደሚያውቀው ስታውቁ፣ በፈቃዳችሁ የምትሰጡት ነገር አለ። ለማ ለእግዚአብሔር አላችሁ ወይ የምትሰጡት መንገድ? ኑሮዬን እግዚአብሔር ያውቃል ስንል እንደሱ ነው። እሺ ኢየሱስ ነው፣ ሌላ ማን አለ ካላችሁ እነ ጳውሎስ። እኔ ኢየሱስን እንደመስል እናንተ ደግሞ እኔን ምሰሉ ያሉ እነ ጳውሎስም በቃ መንገዳቸው ይሄ ነው። ልክ ደማስቆ ከተገናኙ በኋላ ከእግዚአብሔር ጋር ደማስቆ ከጌታ ጋር ተገናኙ፣ ከኢየሱስ ጋር ተገናኙ። እኔ ኢየሱስ ነኝ አለው። ተዋወቀውና የምታሳድደኝ እኔ ነኝ ኢየሱስ፣ አንተ ማን? እኔ ኢየሱስ እባላለሁ ብሎ በብርሃን አጋጭቶ ጥሎ ተዋወቁ። ከዛ በኋላ ህይወቱ ዩተርን አደረገ። ከዛ ጊዜ ጀምሮ የጳውሎስ ህይወት ሌላ ነው። የጳውሎስ ኑሮ፣ ህይወቱ፣ አገልግሎቱ ሌላ ነው። ለምን ሲባል መንገዱን ለሚያውቅ ለእግዚአብሔር ራሱን አሳልፎ ሰጠ። በፊትስ በእግዚአብሔር መንገድ ውስጥ ገብቶ ፈቃዱን እያደረገ ነበር የሚሮጥ። ልክ መጥቶ በብርሃን ሲገናኘው ዩተርን አደረገ። ከዛ በኋላ ህይወቱ ሌላ ነው የሆነው። መጽሐፍ ቅዱስ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ጳውሎስ ሞት መጣ፣ መከራ መጣ፣ እነዛ ነገሮች ሁሉ ሲገጥሙት ለምንድን ነው የጸናው? ከክርስቶስ ፍቅር ማይለየናል እያለ ሁሉ 10 ምናምን መልእክት እዚህ ውስጥ የጻፈልን ሰው በህይወት ውስጥ የገጠመው መከራ፣ የገጠመው ፈተና፣ የገጠመው ስደት፣ የገጠመው ማጣት፣ የገጠመው መራብ፣ የገጠመው ጭንቀት፣ የገጠመው ሰልፍ፣ የገጠመው ፈተና፣ ከውስጥም ከውጭም የመጣበት መከራ፣ ተቀባይነት ማጣት፣ በህይወቱ የመጣ መከራ፣ ድብደባ፣ ስደቱ፣ ያ ትልቅ ሰው ሁሉ ነገር የነበረው ሰው ከጌታ ጋር ከተነካካ በኋላ እንደማይሸጥ የሆነ እንደተቆረሰ ቂጣ ህይወቱ ረክሶ ወድቆ ያ ሁሉ መከራ፣ ፈተናና ችግር እንዴት ጸንተህ አለፍከው? ያልተነገረው መከራ፣ ያላለመው መከራ በህይወት ውስጥ መጣ። ማንም ሰው በህይወት ውስጥ አልፎት የማያውቀውን የህይወት ውጣ ወረድ አሳለፈ። በዛ ሁሉ ውጣ ወረድ ውስጥ እንዴት ቆመ? እንዴት ጸና ካላችሁ ህይወቱን የሚቆጣጠረውን ጌታ ስላወቀ።
ጌታ የማያውቀው ነገር በሕይወቱ አይሆን። እስቲ ጌታ በሉ የማያውቀው ነገር በሕይወቴ አይሆን። ይህን ስታውቁ ኃይል ታገኛላችሁ። መከራ ውስጥ ኃይል ታገኛላችሁ። በሽታ ውስጥ ኃይል ታገኛላችሁ። አሞታል እኮ እሱ 1 2 3 ለመንኩት፣ ኃይሌ በድካም ይበቃል አለ። ጸጋዬ ይበቃል። ፈተናው ብዙ ነው። ማዕት እኮ መከራ ነው ያለፈው። እኔ እሱ መከራ ብቻ አውጥቼ እዚህ ጋር አንድ ቀን እናየዋለን። እንዴት ሰው እንደዚህ ከዛ ወርዶ እንደዚህ አይነት ፈተና ውስጥ ይገባል? አንድ ነገር ገባው። ሕይወቱን የሚቆጣጠረው ማን እንደሆነ አውቋል። ለዚህ ነው እንደዚህ ይላል መጽሐፍ። ስለዚህ ምክንያት ይህን መከራ ደግሞ ተቀብያለሁ። በሕይወቴ ውስጥ የምታዩት መከራ፣ የምታዩት ስደት፣ የምታዩት ችግር፣ የምታዩት ጉስቁልና፣ የምታዩት ፈተና፣ በሕይወቴ የመጣ የትኛውም አይነት ውጣ ውረድና ችግር፣ እነዚህን መከራዎች ሁሉ እነዚህ መከራዎች ደግሞ ተቀብያለሁ። ስለምን? ስለዚህ ምክንያት። ምንድነው ምክንያቱ? ስሙ። ነገር ግን አላፍርበት። ለምን ሲባል ያመንኩትን። ለካ ሰው ያመነበትን ሲያቅ በመከራ ውስጥ ይዘምራል። አያፍርበትም። በባዶነቱ አያፍርም። በውርደቱ አያፍርም። በደረሰበት መከራ አያፍርም። በሚያልፍበት ችግር አያፍርም። መከራ በሕይወቱ ቢፈራረቅ አያፍርም። ይሄ በምን ምክንያት አውቀዋለሁ ያመንኩትን አለ። ምን ማለት ነው? መንገዴን አረማመዴን ያቃል። አስተማሪ ከኔ አይለይም። ደማስቆ መጥቶ የተገናኘኝ የሆነ ፌርማታ ላይ ጥሎኝ አይሄድም። አውቀዋል። ያመናችሁትን ስታውቁ በመከራ ውስጥ መጽናት ትችላላችሁ። ጸናል። አላፍርበት። ያመንኩትን አውቃለሁ። ደግሞ የሰጠሁትን አደራ እስከዚያን ቀን ድረስ ሊጠብቅ እንዲችል ጥረት የሰጠሁትን አደራ ጌታ ሆይ ይሄው ሕይወቴን ብዬ ጌታ ሆይ ምን አደርግ ዘንድ ትወዳለህ ብዬ ደማስቆ ተገናኝተን ራሴን አሳልፌ የሰጠሁትን አደራውን እንደማይበላ አደራውን እንደማያጥፍ ይሄንን አውቃለሁ። ያመንኩትን አውቀዋለሁ። ለምን? ያመንኩት ታማኝ ነው። በየትኛውም የሕይወት ውጣ ውረድ ውስጥ አይተወኝም። ያውቃል ነው እያለን ያለ ወገኖቼ። ሕይወታችሁን እግዚአብሔር እንደሚቆጣጠረው ስታውቁ እንደዚህ አይነት ማንነት ነው የሚኖራችሁ። ሕይወታችሁን እግዚአብሔር እንደሚቆጣጠረው፣ መንገዳችሁን እግዚአብሔር እንደሚቆጣጠረው ካወቃችሁ የምትፈሩት መከራ፣ የምትፈሩት ሕመም፣ የምትፈሩት ሞት፣ የምትፈሩት ጉስቁልና፣ የምትፈሩት አውራቂስ፣ የሚመጣ ማዕበል፣ የሚመጣ በሕይወታችሁ የሚከሰቱ አዳዲስ ነገሮች ስጋት አይሆኑ። ለምን? በዛ ሁሉ ውስጥ እግዚአብሔር መከራን አውቃለሁ፣ ረሃብን አውቃለሁ፣ ማጣትን አውቃለሁ፣ ከፍታን ዝቅታን አውቃለሁ። በወደደኝ በርሱ ከስንቱ ከአሸናፊዎች ሁሉ በልጣለሁ። በማ? በርሱ። እሱ መከራዬን የሚያይ ነው። እርሱ ችግሬን የሚያይ ነው። በማልፍበት መንገድ ሁሉ እሱ ከኔ ጋር። ያመንኩትን አውቀዋለሁ። አሁንስ ጨለማ ውስጥ ነው ያለው፣ እዚህ ውስጥ አልገባም አይለኝም። አሁን መከራ ውስጥ ነው ያለው፣ እዚህ ውስጥ አልገባም። ለዚህ ነው እኮ አውራቂስ ንፋስ መጥቶ የተመቱ ጊዜ መርከባቸው ተሰባብራ ብትንትናቸው ወጥቶ አያሌ ቀን በሞትና በሕይወት በነበሩበት ጊዜ ሁሉ ሲሰቃዩ መጥቶ ጳውሎስ ማጽናናት የቻለው የማይለይ አምላክ የተሰባበረ ታንኳው ላይ መጥቶ መልአኩን ልኮ የእርሱ የመሆንና የማገለግለው የእግዚአብሔር መልአክ ትናንትና መጥቶ ነበር አለ ራሱ ሲተር። ከዚህ መርከብ በስተቀር አንዱም አይጠፋም፣ አትፍራ ጳውሎስ ብሎኛል፣ አይዟችሁ አትሞቱም እያለ ያጽናና። ሕይወታችሁን የሚቆጣጠረው ማን እንደሆነ ስታውቁ እንዲህ አይነት አቅም ነው የሚኖራችሁ። በችግር ውስጥ ጥሏችሁ አይሄድ። እስቲ አሜን። ጥሏችሁ አይሄድ። መከራ ውስጥ አሳልፎ ጥሏችሁ አይሄድ። ምን እያልክ ነው ፓስተር ጀ? ይህን ስታውቁ ሕይወታችሁን የሚቆጣጠረው ሉዓላዊ አምላክ እንደሆነ ስታውቁ፣ ማንም ከልካይ የሌለው እንደሆነ ስታውቁ፣ እኔም ማመልከው ሉዓላዊ፣ የማንም ይሁንታ አያስፈልገውም፣ የማንም እጅ መነሳት አያስፈልገውም፣ አምላክ ለመሆን የማንም ድጋፍ አያስፈልገውም፣ የማንም ድምፅ የማያስፈልገው፣ የማንም ድምፅ ኃይል የማይሆነው፣ የማንም እጅ መነሳት ጉልበት የማይሰጠው ሉዓላዊ አምላክ ነው ምናምን። አሜን በሉ እስቲ በሉ። ሉዓላዊ፣ ማንም እንዲያድርግ የማይለው ለዘላለም ጸንቶ የሚኖር ታላቅ አምላክ ነው የምናመልከው። አሜን።
ሉዓላዊ አምላክ ነው የምናመልከው። ይህንን ስናውቅ ሕይወታችንን የሚቆጣጠረው እሱ እንደሆነ ስናውቅ ይሄ በሉዓላዊ አምላክ ስር ራስን ማስገዛት ይባላል። ይህን ስታውቁ ሉዓላዊነቱን ካወቃችሁ በኋላ ራስን ሰሚት ማድረግ ይባላል። ራስን አስገዝቶ መኖር ክርስትና። በሱ ስራ አስገዝታችሁ ስትኖሩ በየሰዓቱ እየመጣ እናንተን የሚገዛ ችርቻሮ የምትወጡበት ለገበያ የምትቀርቡበት ነገር የለም። ኦልሬዲ ለሱ ነው ያስገዛል። ግዢው ደግሞ የተፈጸመው ኢየሱስ ክርስቶስ የሚባል ጌታ ደሙን አፍስሶ ነው ዝውውር የተደረገው። ኦልሬዲ የተሸጠ ነገር ደግሞ መልሶ አይሸጥ። የገዛን ሉዓላዊ ነው። እስቲ የገዛኝ ሉዓላዊ ነው በሉ። በቃ ታዲያ የገዛን እሱ ነው። የገዛን በክቡር ደሙ ነው። ለዚህ ነው መጽሐፍ ቅዱስ ከአባቶቻችሁ በወረሳችሁት በከንቱ በሚያልፍ በብር ወይም በወርቅ አልተገዛችሁም በክቡር በክርስቶስ ኢየሱስ ደም ነው ይለናል። የገዛን ማን ነው? ሉዓላዊ አምላክ። የገዛን ማን ነው? የ10 ዓመት አምላክ አይደለም፣ የ100 ዓመት አምላክ አይደለም፣ የዘላለም አምላክ፣ ማስተዋሉ የማይመረመር በጣም ገናናና ኃያል የሆነ አምላክ ምን አድርጎናል? ገዝቶናል። ምን ከፍሎ? ልጁን ከፍሎ። የገባንበት እጅ ሉዓላዊ ኃያል። እዚህ እንደገባ ስታውቅ ሕይወትን አሳልፈ ሰጣል። ለኑሮ ብቻ አይደለም ለሞትም እንሰጣል። የሚያምንብኝ ቢሞት እንኳን አስነሳዋለሁ የሚል ሉዓላዊ እጅ ላይ ገብቻለሁ። ስለዚህ አንፈራ። ሉዓላዊ እጅ ላይ ገባ ሰው አለ። ሉዓላዊ እጅ ላይ ነው ያለሁት የምትሉ መተን እኮ የተገዛ ነው ለሱ። በቃ ልዩነቱ ይሄ ነው። መተን በጭ አድርገን አጨብጭበን የሆነ ነገር መዝሙር ጥለንለት የምንሄድ ከዛ ደግሞ ሌላ ታሪክ ውስጥ ምን ነው በቃ ይገዛል። ያመንነውን እናውቃለን። ያመንነው ሉዓላዊ ነው። ያመንነው ኤልሻዳይ ነው። ያመንነው አልፋና ኦሜጋ ነው። የገባንበት እጅ ዘላለም ነው፣ ማይጥል ነው። ያመንነውን እናውቃለን። ለዚህ ነው የሚያመንኩትን ስለማውቅ ለዚህ ነው መከራ ውስጥ አልፌ የሚሄደው አለ። አውቃለሁ አለ። መከራን የተቀበልኩት ለዚህ ያመንኩትን ስለማውቀው። ምንድነው የምታውቀው? ሉዓላዊ ነው። ታዲያ ይሄ ሉዓላዊ አምላክ ሁሉንም አያስረዳም፣ ሁሉንም ጥያቄ አይመልስም። ካልመለስክ ቡቲካ ብትሉት አይሰማሽ። ይህን ጥያቄ ካልመለስክ አንዳንድ ሰዎች ይላሉ በቀጠሮ ጌታ ሆይ ይህን ወረድኝ ከዚህ በኋላ እንደዚህ ብያለሁ ቻው ወይ እንዳቱ ምንም ስላላችሁ ስለሞጣሞጣችሁ ቆይ ያለ ሐሳብ የሚቀይር አምላክ አለ። ጌታኛም ቢያጣ መኖር የሚችል ሉዓላዊ። ስለዚህ በሱ እጅ ከገባችሁ በኋላ አንዳንዱ ጥያቄ አይመለስም። በቃ ቁርጣችሁ ነው።